አሁን ደግሞ በደርግ ያለውን ዘመን ስንመለከት ደርግ ኢትዮጵያን በመራበት ከ1966 እስከ 1985 ስንመለከት ደርግ በኢትዮጵያ የመራበት ወቅት በሀገሪቱ ውስጥ ፖለቲካዊ አለመረጋጋት፣ በጦርነቶች እና በሶሻሊዝም አስተሳሰብ የበላይነት የተሞላበት ጊዜ ነበር። ይህም ሁኔታ በእግር ኳስ ዘርፍ ላይ የራሱን አሻራም አሳርፏል። በንጉሳዊ ዘመን በተለይም በ1962 የአፍሪካ ዋንጫ ድል የነበረው የኢትዮጵያ ብሔራዊ ቡድን ስኬቱ ከዛ በኋላ ከ1970ዎቹ ዓመቶች ጀምሮ እየደመዘዘ የመጣበት በኢትዮጵያ በ1976 ዓ.ም ውድድሩን በአስተናጋጅ ሀገርነት የመጨረሻው ትልቁም የዓለም አቀፍ ስኬቷ እሱ ነበር ማለት ይቻላል በዛን ጊዜ። ከዚያ በኋላ በአፍሪካ ዋንጫ ለመሳተፍ አለመቻል በ1980 ተሳትፎ በኋላ እስከ 2013 ዓ.ም ድረስ የዘርፉን ችግርም አሳይቶናል። መንግስት የሶሻሊዝም አስተሳሰብን ተከትሎ ብዙ ክለቦችን ከመንግስት ጋር በተያያዙ የጸጥታ ተቋማት ወይም የመንግስት ፋብሪካዎች ስር እንዲሆኑም አድርጎም ነበር። በዚህም በንጉሳዊ አገዛዝ ድጋፍ ሲያደርጉ የነበሩ እንደ ቅዱስ ጊዮርጊስ፣ መቻል እና አንዳንድ የእግር ኳስ ቡድኖች ላይ ጣልቃ በመግባትም በመንግስታዊ ተቋም ውስጥ በአዲስ መልኩ እንዲደራጁም አድርጎም ነበር። ፖለቲካው በእግር ኳሱ ላይ ያሳደረው ተጽዕኖም ቀላል የሚባል አልነበረም በጊዜው። በደርግ ዘመን በነበረው ፖለቲካው አለመረጋጋትና ጦርነት ምክንያቶች በርካታ ተጫዋቾች ችሎታ ያላቸው ተጫዋቾች ወደ ውጭ ሀገር እንዲሰደዱ የሆነበት ጊዜም ነበር። በ1962 የአፍሪካ ዋንጫ አሸናፊ ቡድን ካፒቴን የነበረው ሉቻኖ ባዛሎ በደርግ ዘመን በአሰልጣኝነት ላይ እያለ በፖለቲካው ጣልቃ ገብነት ምክንያት ታስሮ በኋላም ከሀገር የወጣበት ሁኔታ ከስፖርቱ ላይ የነበረውን ጫና ያሳያል። በተለይ ደግሞ በ1980ዎቹ የመጨረሻው ዓመታት የጦርነት መስፋፋቱን ተከትሎ የወጣቶች መልመላ በየጊዜው መደረጉ በወጣቱ ስፖርት ላይ አሉታዊ ተጽዕኖ አሳድሮ ነበር። እግር ኳሱ ይበልጥ ተሻሽሎ እንዲያድግ እንቅፋት ከሆኑት መካከልም የመሰረተ ልማት እና የኢንቨስትመንት እጥረት፣ ፖለቲካዊ ጣልቃ ገብነቶች ግንባር ቀደም ተጠቃሾቹ እነዚህ ናቸው። አንዳንድ ውድድሮችም ለፖለቲካ ፕሮፓጋንዳ ጥቅም ይውሉ የነበረበት ጊዜ ነበር። በአጠቃላይ የደርግ ዘመን በኢትዮጵያ እግር ኳስ ከቀደመው ዓለም አቀፍ ክብሩ ወደ ውስጣዊ ተፎካካሪነትና የፖለቲካ ተጽዕኖ ወደ በዛበት ጊዜ የመጣበት ጊዜ መሆኑን እናስታውሳለን።